ይህን አባት ደግሞ ላሳያችሁ ምን እንደሚል። ይሄ አባት በጣም የሚገርም ነገር ነው የሚናገረው። ድንቅ የሆነ ንግግር ነው የሚናገረው። ማለት እስቲ እንስማውና እንመለስ። የእግዚአብሔርን ታማኝነት እንዴት ይገልጹታል? ብተው አይተው ብትረሳው አይረሳ፣ ደከምኩ አይልምስ። እኔ የደከምኩባቸው በርካታ ጊዜያቶች አሉና እስካሁን እናትም አባትም ሆኖ እህትም ወንድምም ሆኖ እዚያ አድርሶኛል። የእኛን ዘመንና የእነሱን ዘመን ስናስተካክለው እንዴት ነው ብላችሁ ታስባላችሁ? እንክብካቤው አንድ ቀን አይቋረጥም። እውነት እልሃለሁ፣ ምርር የሚለኝ ነገር ገጥሞኝ ሳለቅስ እምባዬን ጠርጎ አባብሎ ተናግሮኝ ተፈውሼ እነሳለሁ። የእኛን ዘመንና የእነሱን ዘመን ስናስተካክለው እንዴት ነው ብላችሁ ታስባላችሁ? እስቲ ኮመንት ላይ ግቡና የእኛ ዘመንና አሁን ያለንበት የወጣትነት ዘመንና በእነሱ ዘመን የነበረውን እንዴት ታዩታላችሁ? በጣም በሚገርም ሁኔታ ማለት ያስታውቃል። ህይወታቸው ራሱ የሚናገሩት ነገር የእግዚአብሔርን ፍቅር እንዴት ይገልጹታል ብሎ ሲጠይቁ ምን አይነት ምላሽ እንደሰጠ ብላችሁ እያያችሁ ነው። እና ማለት እንዴት ታዩታላችሁ? የእኛን ዘመን የእነሱን ዘመን እንዴት ታዩታላችሁ? እኔ እንጃ፣ እኔ ቃላት የለኝም። እንክብካቤው አንድ ቀን አይቋረጥም። እውነት እልሃለሁ፣ ምርር የሚለኝ ነገር ገጥሞኝ ሳለቅስ እምባዬን ጠርጎ አባብሎ ተናግሮኝ ተፈውሼ እነሳለሁ። አሁን እኚህ አባት ባሳለፉት ህይወታቸው ምን አይነት አክሊል የሚጠብቃቸው ይመስላችኋል? ማለት እኔ ዝም ብዬ ሳስባቸው እነዚህ አባት በጣም ለወንጌል ዋጋ የከፈሉ ናቸውና ማለት ምን አይነት አክሊል ይጠብቃቸዋል ብላችሁ ታስባላችሁና እኔ ይገርመኛል። እንደዚህ አይነት ልብ ይኖረን። ብዙዎቻችን በተለያዩ ነገሮች ህይወታችን የደከመ ነው። ይህን ማስተካከል ደግሞ እንችላለን። በቃ ብዙዎቻችን እና ቆይ እስቲ አንድ ቪዲዮ ላሳያችሁ ይጠቅማል። ጌታ ሲመጣ ሶስት አይነት ሰዎች አሉ። ባለ 5 መክሊት፣ ባለ 2 መክሊት፣ ባለ 1 መክሊት። እግዚአብሔር አንድ ለሰጠው ሌላ አንድ ይጠብቅበታል። ለሰጠው 2 ይጠብቅበታል። 5 ለሰጠው 5 ይጠብቅበታል። 5 ሰጥቶት 5 ያተረፈ ጌታ አንተ በጎ ታማኝ ባሪያ ስሙ ተጠርቶ አንዳንድ ሰው እንደዚህ ይባላል። ይሄ ዘመኑን ሙሉ እግዚአብሔር ክብር የኖረ እድሜውን የሰጠ ገንዘቡን የሰጠ ስለ እግዚአብሔር መንግስት ብቻ የኖረ ሰው። እግዚአብሔር በሰራነው ልክ ለእግዚአብሔር ሰሚት በሆነው ልክ ነው እግዚአብሔር ነገሮቻችን የሚያስተካክለው የሚባርከን የሚያሰፋን እና በተለያየ አቅጣጫ ውስጥ ራሳችሁን ቢዚ አድርጋችሁ ያላችሁ ባላችሁበት በርቱ። እግዚአብሔር የሚያበረታ መንፈስ ይስጣችሁ። ከዛ ኢየሱስ እንደዚህ ይለዋል፣ በስሙ ጠርቶ አንቺ በጎ ታማኝ ባሪያ በጥቂቱ ታምነሻል፣ በብዙ ሾምሻለሁ። እግዚአብሔር እንደዚህ ለመጠራት የሚያበቃንን ኃይሉን ዛሬ በኢየሱስም ይጨምርብን። እዚህ ምድር ላይ ሰርተን አግኝተን ተባርከን ወልደን ከብደን ምናምን የመኖር እግዚአብሔር ለዛ ዓላማ አይደለም የፈጠረን፣ የእሱን ሀሳብና የእሱ ፕሮግራም እንድናስቀጥል እና ልባችሁን ለእግዚአብሔር አበርቱ። ካላችሁበት ነገር መውጣት ትችላላችሁ። የሚያወጣ የእግዚአብሔር መንፈስ አለ። መጥጋት ትችላላችሁ። እና ማለት አይታችሁ ከሆነ ሶሻል ሚዲያ ላይ በጣም ብዙ ረጅም ሰዓት ማጥፋት እንችላለን፣ እናጠፋለን። ረጅም ሰዓት ነው የምናጠፋው ሶሻል ሚዲያ ላይ ቲክቶክ ስክሮል በማድረግ የሆነ ነገር በማየት ምናምን። አብዛኛው ጊዜ አይታችሁ ከሆነ መንፈሳዊ ነገር ብዙ አይታዩም። አሁን ለምሳሌ እንደዚህ አይነት መልእክቶች አሁን ብዙ አይታዩም። ለመንፈስ ቅዱስ በአንተ ውስጥ እንዳለ እውቅና በሰጠው መጠን አክኖሌጅ ባደረግከው መጠን ከእሱ ጋር ለመስራት ፈቃደኛ በሆንክ መጠን ራሱን እየገለጠ እየደመቀ እየበዛ አንተን እያጠፋ እሱ እየበራ እውቅና ካልሰጠውስ እዛው እንዳለ ወደ ጌታ ትሄዳለህ። አይታችሁ ከሆነ ለሄዳችሁ ቪውን ብታዩ ትንሽ ነው ቪው። ለምንድን ነው ካላችሁ ሰው ማየት አይፈልግም። የሆነ የሚያስደስት ነገር ወይ የሆነ በቃ የዚህ ዓለም ወይ የሆነ በቃ የሚስብ ነገር ወይ የዝሙት ነገር ምናምን ነው ሰው የሚፈልገው። እና ራሳችሁ ከእንደዚህ አይነት ነገር ሰሚት አድርጉ፣ ቆጥቡ ራሳችሁ። መናፍስቶች ሁሉ ካሉበት ብቅ የሚጀምሩት ኢየሱስ የሚለውን ስም ስጠራ፣ ልክ እንደዛው አንተ መጸለይ ስትጀምር ሀሳብን የሚበትን የሆነ ነገር የሚመጣ በቃ ገብቶታል። አንተና መንፈስ ቅዱስ ከተገናኛችሁ ምድር ሁሉ እንደሚናወጥ እግዚአብሔር ኢማጂኔሽናችሁን ይፈውስላችሁ። ጸሎት መጸለይ ያቃታችሁ የመጀመሪያ ቀን 1 ደቂቃ ጸልዩ፣ ሁለተኛ ቀን ደግሞ 2 ደቂቃ፣ ሶስተኛ ቀን 3 ደቂቃ፣ 10 ደቂቃ እያላችሁ በተለያየ ሲዝን በጸለያችሁ ቁጥር እያሰፋችሁ ትሄዳላችሁ ማለት ነው። እና ልባችሁን ከእንደዚህ አይነት ነገር ጠብቁ። የሁላችንም ጉድ ነው። ሁላችንም ጋር ይሄ ነገር አለ። አንድ ቪዲዮ ያሳያችኋለሁ። ይህን ቪዲዮ አይተን እንመለስ። የሁላችንን ጉድ ነው፣ ተመልከቱት። ለምንድን ነው ቲክቶክ ስናይ አይደክመንም? ስናወራ አይደክመንም? ስናማ አይደክመንም? እስቲ አይናችንን ጨፍነን መጸለይና በመንፈስ ነው። ዓለም ላይ ያለው መጫጫን ሁሉ ይጫጫናል። ይህን ችግር ደግሞ እንዴት እንደምንቀርፈው መጨረሻ ላይ በጣም ምሁር በሆኑ ቪዲዮዎች እንመጣለን። ከሁሉም የሚጠቅም እሱ ሆኖ ሳለ ይሄም ማውራት ያኛውን ማውራት ነው። ለምን ይሄ ከበደ? ኢምፖሲብል። እንደ ጸሎት ሄቪ ነገር የለም። ተባረኩ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩ። ጸጋና ሰላም ይብዛላችሁ።